ሰላም ብያለሁኝ። ስምህን ማን ልበል? ሰላም ሳንድሮ እባላለሁ። ከየት ነው? ከኢትዮ ስቱትጋርት። ከስቱትጋርት። ረዴት ሙኒክ። ጉልቀን እባላለሁ። ወደ ረሽትንባህ ጀርመኒ። ጀርመንኛ ጥያቄ አልችልም፣ ግን ጥያቄ ልጠይቃችሁ። እሺ። አማርኛ ስለምችል አማርኛ ጠይቃችኋለሁ። የኢትዮጵያ ፊደል ስንት ነው? ላስተላልፍ? አንተን ቅድሚያ። የኢትዮጵያ ፊደል 70 80 ይሆናል። ካልቻልሽ አልችልም በይ። 90 እኔ 300 90 አይ እሱ 90 እውነቱ የሱ 90 ይመስላል። የሱ 90 300 ማለት አይደለም እንዴ? ለምን እንዴ? እንትንም እኮ መጣማ ማለት አለብን። እነሱን ታያቸው። እነሱ ውጪ ከሀ እስከ ፐ ብቻ 90 ለማንኛውም 33 በ7 231 ናቸው። የኔ ወንድም ትክክል ነኝ እኮ ነው እኮ በጣም ቋንጫ ምሬ ነው 300። እሺ ሌላ ጥያቄ። እሺ just a minute ከጥያቄዎቹ ሁለተኛው ጥያቄ ማለት ነው። ኢትዮጵያን የሚያዋስኑት ሀገሮች ስንት ናቸው? 5 5 3 እንዴ ቆጥረሽ 6 ስማቸው ጅቡቲ፣ ሶማሌ፣ ኬንያ፣ ሱዳን፣ ሳውዝ ሱዳን፣ 5 ኤርትራ። ብራቮ። እናንተ የትኛዋን ነው የተዋችሁት? 5 ያላችሁት ደቡብ ሱዳን ነው አይደል? ደቡብ ሱዳን ሁለቱን ነው። ደቡብ ሱዳን ነው ሊሆን የሚችለው። እሺ አንድ ሐኪም ለታካሚው 3 ኪኒን ቢሰጠው በየ15 ደቂቃ ልዩነት ዋጥ ቢለው ማለት ነው በስንት ደቂቃ ይጨርሳል ያን 3 ኪኒን? በየ15 ደቂቃ ዋጥ ካለው 45 ደቂቃ። በ15 ደቂቃ 15 ደቂቃ በየ15 ደቂቃው 3 ዋጥ ካለው ምንም አይቀርም። 15 ደቂቃ እኔ እኮ በየ15 ደቂቃ አንድ ኪኒን መስሎኝ ነበር እኮ። በየ15 ደቂቃው ልዩነት ነው። በየ15 ደቂቃ ልዩነት 3 ኪኒን እኮ 15 ደቂቃ። እንዴት አንዴ ሶስቱን ሰጠው በ15 ደቂቃ ውስጥ ወጥ ብሎ በየ15 ደቂቃ ልዩነት ዋጥ ነው ያለው። 3 ኪኒን ሰጥቶት እኮ በየ15 ደቂቃ ልዩነት ሶስቱንም ግን 15 ደቂቃ ውስጥ ሊወጥ ይችላል። ያ በየ15 ደቂቃ ነው ልዩነት ነው ዋጥ ያለው። በቃ 45 ላይ መለሳለሁ ማለት ነው። እሺ 15 ላይ ነሽ። ያ በየ45 ደቂቃ ዋጥ በየ15 ደቂቃ ዋጥ በየ15 ደቂቃ ያ ሲምፕል የሆነ ማለት ይመስላል። 15 ደቂቃ ያ በ30 ደቂቃ እንዴት ማለት አሁን ይውጠዋል። ከዛ ሁለተኛውን ሲውስጥ 15 ደቂቃ ይሆናል። ኦኬ ከዛ ሶስተኛውን ሲውጥ 30 ደቂቃ ይሆናል። ኦኬ የኛ ሀገር ሶስቱንም ባንድ ላይ ነው የወጣው። ለምን ጨጓራ በሽተኛ ልዳረጉት ነው እንዴ? ጭራሽ ሌላ በሽታ መጣበት ያሰብኩ። እሺ አንድ ጥያቄ ሌላ የፈለግሽውን ማለት ትችያለሽ። እድሜ ስንት ነው? 80 ከ6 ዓመት በፊት ቀድመሽ ብትወለጂ ስንት ዓመት ይሆንሻል አሁን? ከ6 ዓመት በፊት ቀድሜ ብወለድ 86 ስንት ዓመት ነው? 6 ከ6 ዓመት በፊት ቀድመ ብትወለድ ስንት ዓመት ይሆናል? ከ6 ዓመት በፊት ቀድሜ ብወለድ 6 ጥያቄውን ይመስላል። እኔ መልስ ጠይቅልኝ። እሺ ከ6 ዓመት ብትወለድ በፊት ከ6 ዓመት በፊት ብወለድ ስንት ዓመት ነው? 0 26 ዓመት ከሆነ ከ6 ዓመት በፊት ብትወለድ 20 ነው የምትሆነው። ጎበዝ